ጸጉርሽን ለማሳደግ እየሞከርሽ ነገር ግን ለውጥ ለማየት ከተቸገርሽ የምትጠቀሚው ማስክ እንዲሁም የምትከተዩ የጸጉር ሩቲን ጸጉርሽን እያሳደገው ካልሆነ የተለያዩ የጸጉር ቅባቶችን፣ መታጠቢያዎችን እና ሌሎችን በሶሻል ሚዲያ አይተሽ የሞከርሻቸው ምርቶች ጸጉርሽ ላይ ምንም ለውጥ የሌለው ከሆነ በዛሬው ቪዲዮ የነዚህን ትክክለኛ ምክንያቶችና እንዴት ማስተካከል እንደሚቻል እናያለን። አንደኛ፣ በመጀመሪያ መረዳት ያለብን ነገር ጸጉርም ሁሉ ጊዜም ያድጋል። ነገር ግን የሚረዝምና ቁመቱ የማይጨምር እድገቱ ቀጣይነት ከሌለውና የሚሰበር ከሆነ ነው። ታዲያ ይህን ለማድረግ ውድ የሆኑ በየቦታው የምናያቸው ምርቶችና ግብዓቶችን የግድ መጠቀም አይኖርብንም። ማወቅ ያለብን ምን አይነት የጸጉር እንክብካቤ መከተል አለብኝ የሚለውን ነው። የጸጉር መሰበርን ለማስቆምና እድገቱን ለማየት ወይ ደግሞ ቁመቱ እንዲጨምር ለማድረግ ልንከተል የሚገባ 3 መሰረታዊ ነገሮች አሉ። የመጀመሪያው ጤነኛ የራስ ቆዳ። ከስሩ ጠንካራና የማይነቀል ጸጉርን ለማሳደግ ጤነኛ የሆነ የራስ ቆዳ ያስፈልጋል። የራስ ቆዳ ጤንነትን ለመጠበቅ ከሚያስፈልጉ ነገሮች መካከል ሻምፖ ወይ ደግሞ ለመታጠብ የምንጠቀመው ዘዴ ዋነኛው ነው። የምንጠቀመው ሻምፖ በትክክል መምረጥ የራስ ቆዳ ጤንነትን ለመጠበቅ ስለሚያስችል ጸጉርን ከስሩ ጠንካራና የማይሰበር ሆኖ እንዲያድግ ለማድረግ ያስችላል። በመቀጠል መካከለኛ የጸጉር ክፍልን ጤንነት መጠበቅ ይኖርብናል። ይህንም የምናደርገው ለጸጉራችን የሚመች ሊቪንግ ኮንዲሽነርን በመጠቀም ነው። ከጸጉራችን ባህሪ ጋር የሚስማማ ሊቪንግ ኮንዲሽነርን መጠቀም የመካከለኛው ጸጉር ጤነኛ ሆኖና የማይሰበር ሆኖ እንዲያድግ ያደርጋል። በመቀጠል የጸጉር ጫፍን ጤንነት ወደ መጠበቅ እንሄዳለን። የጸጉር ጫፍ ከሌላው የጸጉር ክፍል ደረቅ የሚሆነውና በቀላሉ የሚሰበረው ነው። ለዚህም ነው በየጊዜው ቅባትን መቀባት የሚያስፈልገው። የጸጉር ጫፍን ቅባት መቀባት ወይ ደግሞ ደረቅ እንዳይሆን ማድረግ የጸጉር መንታንና ከጫፉ መሰበርን ይከላከላል። በአጠቃላይ የምንጠቀማቸው መታጠቢያዎች ጤነኛ የሆነ የራስ ቆዳን ይሰጠናል። ጤነኛ የሆነ የጸጉርን ሰረን ማለት ነው። የምንጠቀመው የሊቪንግ ኮንዲሽነር ደግሞ ጤነኛና ጠንካራ የጸጉር መካከለኛ ክፍል እንድናገኝ ያደርገናል። ጤነኛ የሆነን የጸጉር መካከለኛ ክፍል ጠንካራ የሆነ የጸጉር ጫፍን እንድናገኝ ያስችላል። የጸጉር ጫፍን ቅባት መቀባትና ሙሉ በሙሉ እንዳይደርቅ ማድረግ ደግሞ ጤነኛና የማይሰበር የጸጉር ጫፍን ለማግኘት ያስችላል። ይህም ማለት ሙሉ የሆነና የማይሰበር የጸጉር እድገትን መከተል ማለት ነው። ሁለተኛ፣ የምንጠቀማቸው ምርቶች ወይ ደግሞ ፕሮዳክቶችን ማወቅ። ብዙ ጊዜ የተለያዩ ማስታወቂያዎች ላይ የምናያቸው ወይ ደግሞ ለሌሎች የሚስማሟቸው የጸጉር ቅባቶች፣ ሊቪንግ ኮንዲሽነሮች፣ ክሬሞች፣ ሻምፖና ኮንዲሽነሮች መጠቀም ከኛ ጸጉር ባህሪ ጋር የማይስማማ ከሆነ ጸጉር ቶሎ እንዲደርቅና እንዲቆሽሽ ወይ ደግሞ ግሬሲ እንዲሆን ሊያደርግብን ይችላል። ይህም ጸጉርን ቶሎ ቶሎ ለመታጠብ ያስገድዳል። ይህ ደግሞ ጸጉርንና የራስ ቆዳን የተፈጥሮ ቅባት ከአግባብ በላይ ሊወስድብንና የራስ ቆዳ ጸጉርን ድርቀት ሊያስከትልብን ይችላል። ስለዚህም ሁልጊዜም የምንጠቀማቸው የጸጉር መከባከቢያ ምርቶች ግን ከኛ ጸጉር ባህሪ ጋር የሚስማሙ መሆናቸውን ማረጋገጥ ያስፈልጋል። ሶስተኛ፣ ጸጉርን ቶሎ ቶሎ መቁረጥ ያሳድጋል ብሎ ማመን። የጸጉር መቁረጥ አስፈላጊ የሚሆንበት ጊዜ ቢኖርም ጸጉርን በተደጋጋሚና ቶሎ ቶሎ መቁረጥ የጸጉር ጫፍን የበለጠ እንዲጎዳ ሊያደርገው ይችላል። በአመት ከ1 እስከ 2 ጊዜ የጸጉር ጫፍ መንታን ከተከሰተ መቁረጥ በቂ ነው። ነገር ግን ጸጉርን ጫፉን ብቻ ቶሎ ቶሎ ስለቆረጥ ነው የጸጉር እድገትን ማግኘት አይቻልም። አራተኛ፣ የጸጉር ምርቶችን ስንጠቀም ሁሌም የጸጉር ክፍልን ማዳረስ። ለምሳሌ ሻምፖ በመጠቀም ጊዜ ሙሉ የራስ ቆዳ ማዳረሱን እርግጠኛ መሆን ማለት ነው። በተመሳሳይ ኮንዲሽነርን እንዲሁም ቅባትን በመጠቀም ጊዜ ጸጉራችን ሙሉ መዳረሱን ጫፉንም እንዲሁም እርግጠኛ ሆነን መቀባታችንን ማስተዋል። አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በሚቀጥለው እስከምንገናኝ ሰላም ቆዩ። ማንኛውም ልትጠይቁኝ የምትፈልጉት ነገር ካለ ኮሜንት አድርጉልኝ።